ሰኞ ግንቦት 24 የኢትዮጵያ 7ኛው ጠቅላላ ምርጫ ይካሄዳል። ምርጫ የማይደረግበት በትግራይ ክልል በሙሉ 38 የምርጫ ክልሎች ላይና በአማራ ክልል በደቡብና በምዕራብ ጎንደር በአምባሰልና በደጋዳሙ የሚገኙ 8 የምርጫ ክልሎች ላይ ነው። የምርጫ ቦርዱ በእነዚህ ኤሪያዎች ወደፊት ምርጫው ይካሄዳል ብለዋል። ጊዜውን ግን ስፔሲፋይ አላደረጉትም። በባለፈው ምርጫ በተለያዩ ምክንያቶች የሶማሌና ሐረር ክልል ዘግይተው ነው ምርጫ ያካሄዱት። በአጠቃላይ 10934 እጩ ያቀረቡት 42 ፓርቲዎች በምርጫው ይወዳደራሉ። እንዲሁም 6 ፓርቲዎች ከውድድሩ ውጪ ናቸው። ሶስቱ በትግራይ ክልል የሚንቀሳቀሱ ሲሆኑ እነሱም ስምረት፣ ቃንጪ እና ሀቀ ትንሳኤ ሰባ እንደርታ ናቸው። ቀሪዎቹ ደግሞ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ፣ ሲዳማ ፌዴራሊስት ፓርቲ እና የጋምቤላ ህዝቦች ነጻነት ንቅናቄ ናቸው። 50.5 ሚሊዮን ህዝብ ለመምረጥ ተመዝግቧል። ከባለፈው ምርጫ ሲነጻጸር በ72% ጨምሯል። የባለፈው ስድስተኛ ጠቅላላ ብሔራዊ ምርጫ ላይ የብልጽግና ፓርቲ ከ447 የህዝብ ተወካዮች ምክር ቤት በአብላጫ ድምፅ 454 መቀመጫዎችን አሸንፏል። የአሁኑን ማን የሚያሸንፍ ይመስላችኋል? ላይክ፣ ሼር፣ ኮፒ ሊንክ፣ ፎሎ ማድረግ እንዳይረሳ።